ማታ ተዛዝሎ መግባት ጠዋት ተነጣጥሎ መውጣት ድንገት አቃጣሪ ካለ ግራ ለማጋባት ይልሻል ጋሽ ገርዬ እንዴት ነው ወይኔ እና ተቸገርሽ እንደው እኔ ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው ብርድ ልብስና አንሶላውን ከድሬሲንጉ ጀርባ ፎጣውን ደግሞ ሻወር ቤት አሉ ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የምትፈጽሙት ያው እንግዲህ ልጆች ተበራላችሁ ነው ፈጣን ናችሁ ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው ሌላ ሰው ፊት ምን ማለት ነው ምን ማለት ነው አክሻለሁ ወይኔ አክሻለሁ ወይ እንዴ ሰላም ምን ቢወራስ ምንኛ ጋር ይመጣው ይተኛሉ ብዬ ነው ማወራው ምንድነው ያውን ጊዜ ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብሮም ለምዶታል ምን ፔንሲዮን ሆነ እንጂ ጋሽ ገርዬ አባቴ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ ምን ማለት ነው ጋሽ አይመስለኝም ፋዘር ንስር ነው የወለዱት በረት መጣለህ ሳትታይ ጥቃትን ትፈጽማለህ ድጋሚ ትበራለህ እኔ ማለት አይነ እንዴ አረጋሽ አይደክም ትግል እኮ ነው ያስከው ሮቦት ይሆንክ ልጅ ወጣትነት ጋሽ ገርዬ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ ሲሰሩበት ብዙም አይደለም ጋሽ ገርዬ ምን አንተ አባላዘር ታጣለህ አረጋሽ ቂጥኝስ ቢሆን ቤተኛ ነው ከርክሪ ቸግራ ሌላው ቢቀር ከርክሪ ቸግራ እንዴ ከበሽታውን ጋር አጥን ተጠብቃለህ ጋሽ ገርዬ በሳምንት ሰበቀ ስለምትመላለስ ቢያንስ አንዱ ቀን አምልጦ ተጠቃለህ አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ረስቶ ነው ያልቀበለ የቤት ቁልፍ አይመለስም በጣም ኖር ነው አንተ ሰው ታርቃለህ በጣም ታርቀን አለቀ ምን ሆነ ነው አልጋ ልብስ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ አረጋሽ ጋሽ ገርዬ እቺ ነው ያዛቷል አንዳንድ ነገር ተው አይደል ተው እንጂ እኔ ሰው እንዳይኝ ሊድ የላኛው መፍራት አይሻሉን ከሰው ቀለኛ መጣ ያቺ ይቅርታ እንግዲህ እቺ ነው ያዛታ አሪፍ ነው እሺ አባይ እርሶ ዛሬ አባት ሞኝ ግባ ይዛት መጣውን ማይኮ ግባ ትንሽ እኮ መጠጥ አሮ ጣጣው ጫለ ማደርስ እናትና አባት ቤት እኮ ነው ይዛት የመጣው እንዲንሽ አይሰፍርም ይሄ ብታገቢው እንኳን ታማኝ ነው አየሽው ከቤት ውጭ አያድርም አይተኛም ከሌላም ሴት ጋር ቢሆን ይዘልይ መጣ ይናምብሳ አይደል እሰይ ምን ይሁን ሰራተኛዋ ተኝታለች ሰራተኛዋ እሷን አስወጣት ያንተ ክላስ ደግሞ እንደምታውቀው ነው ካልሲ አለ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል ክፍል ላጸዳው ስለ ይመጣው ስለዚህ እናቴ የለችም አንተ የተረገስክበት የኔና እናት አልጋ አለ እዛ ላይ ተኛ በቂ ሻወር አለ የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ እዛ እኛ አልጋ ላይ ተኙ ግቡ በቃ ቁርስ ምናምን እንዴት ነው ይምጣሩ ተኙ እኔ እኮ እናትና አባቱ ቤት ይዞኝ መጣ ወይ እናት አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ሊዝም ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ ግቡ እንደኛ አባቴ ቤት መጣ ሳተኛ አትሄድ እመነኝ ግባ እንሂድ ውይሽኛ ተነሳ የኔ ልጅ ግቡ እናተኛ አይሆንም ግቡ እናተኛ ልጅ እንኳን መጣሽልኝ እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው ባክሽ እንዴ እኔ የምልሽ ሰውዬሽስ እሱ እዛ ሽንቱ መጣና ምንም አልቻለም ቆሞ ግንቡ ጋር እየሸና ነው ግንቡ ስር እየሸና ነው ለአህያ እኮ ነው የዳርኳት ለውሻ ለአራዊት እኮ ነው የዳርኳት አባዬ ሰው እንጂ አባት ያሳጣን ምን ነው አማቼ ትንሽ ክብር ይኑር በትረ መኮንን በጨበጥክበት አባዬ መለን እኔ ላይ ተው እንጂ ቤተሰብ አይደለም ቤተሰብ ነን ብዬ እኮ ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ እንደዛ ነው ሐሳብ ኧረ በፍጹም ታዲያ ምንድን ነው ምን አሁንማ ልጄንም በወዷ ይዛይለት ጸንሳልኛለች በእውነት እርጉዝ ነች አዎ ምን ያህል ጊዜ ሆነ ነች አንድ ሳምንት አዎ ልጄ እኔ አባት ነኝ ተንበርክኬም ቢንዳትልኝ እኔ ልጄ ይኸውልህ ስማ አስወርዱት አንድ ሳምንት በቂ ነው አስወርዱት ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው አዎ አይፈቅደው እኔ ልጅ ያንተ ኑሮ ይፈቅደዋል ቅምቅም ይፈቅደዋል ቱሃን ይፈቅደዋል ልጅ አከከች ልጅ ከከኝ አንበሳ ይኸውልህ እኔ እንደ ድሮ ጉልበት የለኝም ጡረታ ወጥቻለሁ ደሞዜም እስከዚህም ነው ለሚስቴ የባለቤቴ ነው እንኳን መብላት አቅቶኛል የልጅ ነው እባክህ ታደገው ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ ለልጄ አሉለት ለልጄ እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ አንተ ለራስህ መች በቃ እኔ እኔ ሰማኛው እንጂ ነው ገብተህ ለቃቅመው ነው የተደገሰልህ ከረፈፍ ጎቢ ቀድና ምን ነው ይሄ ሰማይ
በሆነልኝ ብራ እኔ ከአንቺ ጋራ እንደ መለየት ጨለማም አልፈራ ጎቢ ቀድና ምነው ይሄ ዘመን ባልኩኔም ብራ ነው ቡዝዬ ጨክኖ በፍቅርሽ ኧረ አንቺ መራቅ ማይቻል ነገር ነው ቡዝዬ ስራቴ ታለቃቅሳለህ አይደል? እኔ ያለቃቀስኩ አይደለም ስራ እየሰራው ነው። ደግሞ ቡዜን በሴራ አስባረረችብኝ እያልክ ታማኛለህ? እኔ ምንም አስባረረችኝ ሴራም አላልኩም። ይሄ ብቻዬን እየተብሰለሰልኩ ነው። እሱ ደግሞ መፍትሄ ነው ስራዬን እስካላቆምኩ። ወንድ ልጅ ሲያለቃቅስ አያምርበት። በተለይ ደግሞ እንዳንተ ጺሙ ምን ልትካለ በኋላ እኔ ጺሜ ገጠመ አልገጠመም እኔ ቁስሌ እኔ ነኝ የማውቀው። ምንድነው እንዲህ ማለት ታውቃለህ አይደለ? ለማንም አልፈቅድም ግን ደግሞ አንተን ወበቅ ሲሆን እንዴ ምንድነው? ታይኝ እንዴ ግንበኛ ነኝ። ግንበኛ ደግሞ ትታርጎ ነው የሚሰራው። ሲቀጥል የኔ ሰውነት የኔ ምርጫ እንዴ ምን ማለት ነው? ልብስ አውልቅ። አሁን እኔ ወደ ስራዬ ልመለስ። ቆርቆሮ ልንመታው ስለሆነ ሚስማር ያንሰኛል። 12 ቁጥር ሚስማር እንትን በይልኝ፣ አስልኪልኝ። መካሻው ና ይዘና ተመለስ። ማነው አንተ የምታዘው? አንተ ራስህ ሰራተኛ አይደል? ና ቢሮ ራስህ እንዴ መካሻው ይዘልኝ። አንተ መካሻው እንዴ መካሻው ይዘል እንጂ እንዴ አንተ ገሬ ዘንገቦች እኮ ገሬ እኔ እንደወደው ለኔ ያርገው ወንድሜ። አይ ዛሬማ ትተኛለች አትለቅም። ሀገር ላቆመ ግንበኛ አይገባውም። ለኔ ያርገው ወንድሜ።